ሰላም ብላል ፊት ኪችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁላ ማን ነው የአራት ቀን ሲንግል ለሆናችሁ ለአራት ቀን ምሳ የምታዘጋጁበትን እንትን ደግሞ ቤተሰብ ያላችሁ ከሆነ ደግሞ አንዴ ለቤተሰቦቻችሁ የምታዘጋጁበትን እንትን ምግብ አይነት ይዤላችሁ መጥቻለሁ ማለት ነው። ይሄኛው ሉፒኒ ይባላል። ሊድር ሱፐርማርኬት ታገኙታላችሁ። 15 ግራም ፕሮቲን ያለው ፌታ ኬዜ ኪኖዋ ነው። ከዛ ኦሊቭ ኦል የሾርባ ማንኪያ 4 ተጠቅሜ ያለው ኦሊቭዝ ራሱ አለኝ። ደግሞ እንትን ሽምብራ አለኝ። እንዲሁም ጥቁር በሎቄ ያለኝ ካሮት አለኝ 3 ሽንኩርት ተጠቅሜ ያለው ሱኪኒ አለኝ 2 ሱኪኒ ሱካር ድንች ብሮኮሊ ደግሞ ዱባ ነው። እንደገና ኖርማል ድንች ተጠቅሜ ያለው ማለት ነው። እንግዲህ ይሄን አንድ ላይ አድርገን ኦቨርጂን አለኝ አንድ ላይ አድርገን እንደዚህ ቆራጠን እናስተካክለዋለን። ከዛ በኋላ ፍሩም ላይ በ180 ሙቀት ለ30 ደቂቃ ያክል ይቆያል። ከዛ በስሉላችሁ ይወጣል ማለት ነው። ይሄኛው ደግሞ ኦር ሶልት ወይም ኦል ጨው ይባላል። ኦር ጨው ይባላል። በጣም ጤናማ የሆነ ጨው ነው። እነኚህ ቅመሞች ናቸው። ነጭ ሽንኩርት፣ ቃሪያ እንዲሁም ቆንዶ በርበሬ አለኝ። ይሄን ተጠቅሜያለሁ። አንድ ላይ አድርጌ በሙቋበት ብቻው በላይ እንትን አድርጌዋለሁ ማለት ነው። ከዛ በኋላ የሾርባ ማንኪያ 3 ኦሊቭ ዘይት በላይ ፈሰስ ታደርጉበታላችሁ ልክ እንደምታዩት ማለት ነው። ከዛ አሳክላችሁ ፍሪጅ ላይ ትከቱታላችሁ። ያው ሲንግል ከሆናችሁ ለአራት ቀን ያወጣችሁ ያሞቃችሁ እንትን ማለት ይችላልችሁ። በቂ ፕሮቲን ነው ያለው 39 ግራም ፕሮቲን አለው 850 ካሎሪ ነው ያለው። በጣም ጤናማ የሆነ ካሎሪ ነው ያለው። በጣም እጅግ በጣም ቆንጆ ምግብ ነው። ሰርታችሁ ተጠቀሙ። ያነሰ የጎደል ነገር ካለ ቪዲዮ ላይ ጠይቁኝ፣ መልስላችኋለሁ። ላይክ ኮሜንት አድርጉ፣ ኮፒ ሊንክ አድርጉ። ወዳችኋለሁ። መልካም